መጣጤ ላስደብራችሁ። እሺ አሁን ግን ትንሽ የፈራ ይመስላል። ትንሽ ፈርቻለሁ ቤተሰብ፣ ትንሽ ፈርቻለሁ እና ግን ላስቀይማችሁ። ሰሞኑ ቤት ለምንድን ሄዳችሁ? አውረድና አዋራኝ አንተ ና ወረድ ወረድ ጠጋበል ምንድነው የባነሳ ምናምን መሰለና አዛ ና ኧረ ቤተሰብ ነው ተመልከቱ። ከሱስ ስፖርት መስራቱ ጥሩ ነው፣ ግን ደግሞ ስፖርት መስራት ሰው መደብደብ አይደለም። ሰሞኑን እንደዛ አይደለም፣ እንደዛ አንተም ብላችሁ እንደዛ አሰቃይታችሁ እንደውም በቃ በጣም አሁን ራሱ ረጋ ብዬ ማውራት አብዬን ከማስደንገጣችሁ በፊት ትንሽ ያየሁት ነገር ስላለ በቃ ልጆቹ እኔ አስተምራችኋለሁ ምንም ችግር የለውም ብዬ ነው የመጣሁት። አሰላሙ አለይኩም ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? ቤተሰብ እኛ ደህና ነን። እናንተ ጋር ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ስራ እንዴት ነው? እየበረታችሁልን ነው ወይ? እኛ ጋር ሁሉ ሰላም ነው። ያው ሰሞኑን ያለው ነገር ታውቃላችሁ፣ ያለውበት ሁኔታ ታውቃላችሁ። አብዛኞቻችሁ እየተጨነቃችሁ ለኔ ያላችሁን ቦታ እያሳያችሁን አያለውና በጣም ደስ የሚል ነገር ነው። ያ ነገር እኔን ያበረታታኛል። እኔ ወደ ተሻለ ቦታ እንዲሄድ ነው የሚያደርገኝ። የኔ ውድ ቤተሰቦቻችን ማለት በቃ ምን እንደምላችሁ ማላቅ የእናንተ ድጋፍ እኔን ያጽናናኛል። እኔን ይሁን የተሻለ ቦታ ያደርሰኛል አውቃለሁ። ዛሬ ባይሆን የሆነ ቀን እንደምደርስ አውቃለሁ ቤተሰብ እና ለምታሳዩን ድጋፍ ለምታሳዩን ብርታት ምናምን ነገር ከልብ ነው ማመሰግነው። ማለት እኔ እንጃ ወላሂ ማለት ደስ ነው የሚለኝ። እኔ በምታረጉልኝ ትንሽም ቢታይ ትልቅ በጣም ነው የምደሰተው። ማለት እኔ ከማየውና እናንተ ከምታደርጉልኝ ነገር የኔ ማለት በጣም የተሻለ ነገር ነው የምታረጉልኝ የምታስቡልኝ። እና ያው ዛሬ የመጣሁላችሁ በነገራችን ላይ ቤተሰብ ይሄ ቪዲዮ የምሰራው ለኔ ቤት አይደለም ስላችሁ እኔ ቻናል ላይ አይደለም ምጭ ነው ማለት ነው። ግን የኔ ሁሉም ማለት እኔ ጋር የምትገኙ ቤተሰቦች እዚህ ቤት ላይ ገብታችሁ በቻላችሁ ታቅም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤቱን በቻላችሁ ታቅም ታሰፉልኛላችሁ ማለት ነው። በደንብ ታስፋፉልኛላችሁ። ምክንያቱም ምንድነው ታውቃላችሁ እኔ በሌለሁበት ቤተሰብ እኔ በሌለሁበት የአብዬ ቤት ተዘረፈ ቢባል ማን ያምናል ቤተሰብ? ስለዚህ እኔ በሌለሁበት የአብዬ ቤት ተዘረፈ። አልነበርኩኝም። ትንሽ ለስራ ወጣ ብዬ ነበር። ሰሞኑን ካያችሁት የሆነ ቪዲዮ ተለቆ ካያችሁት ማለት ነው እኔን ፕራንክ አደርጋለሁ ምናምን ነገር ብለው 3 ጎረምሶች ያው እኛ ትንሽ አርጅተናልና 3 ጎረምሶች አይታችኋል። መንገድ ላይ አስቆመውኝ እንደዛ ቸኩዬ ማለት አንዳንዴ ሰው የልቡን የሚያውቀው አላህ ነውና እኔ ውስጤ ላይ የነበረው ነገር እነሱ ማያውቁም ነበር። ያው ለጨዋታ ብለው ነው ያደረጉት። እና ብዙ ቤተሰቦች አላችሁ የኔ ቤተሰቦች ገብታችሁ ቪዲዮዎቹን ያያችሁላቸው በደንብ የተመለከታችሁት ቤተሰቦች አላችሁ። እና ለዛ ደግሞ ከልብ አመሰግናችኋለሁ። ምክንያቱም እኔ የሰራሁት ጀሚል የሰራው ቪዲዮ ነው ብላችሁ ራሱ ገብታችሁ በማየት ትልቅ ነገር ነው ለኔ የምታሳዩኝ ማለት ነው። ትልቅ ድጋፍ ነው ለኔ የምታሳዩኝ እያሳያችሁኝ ያላችሁት ማለት ከመጀመሪያ ይሄ ቪዲዮ ምሰራው ያው ልጆቹ መበረታታት ያለባቸው ልጆች ናቸው፣ መደገፍ ያለባቸው ልጆች ናቸው፣ ወንድሞቼ ናቸው። ምንም ነገር ለምንተያይባቸው ቦታዎች አሉ። ግን ይሄን ያህል እንደዚህ ቪዲዮ እስከ መስራት ምናምን የሚያስደርሰን ነገር አልነበረም። ግን ሆኖም ነገር ፈልገውኝ ወደኔ መጥተዋል እና በቪዲዮን ካያችሁት ምናምን ነገር እኔ አልነበርኩም። አብይ ጋር ሄደው ምናምን ነገር ሩዋንዳ አድርገውታል። ይኸውልም ደግሞ አብዬ ነግራኛለች እና ቪዲዮም ከጫኑት በኋላ አይቼዋለሁ። ቪዲዮ እንደዚህ ብለው ሲሉ ቪዲዮ በቃ ተደውሎ አንተ በሌለበት አብዬ ጉርቱን ምናምን ነገር ብለው እንትን ይሆናል አለ አይደል ለኔ እንትን አቅርበውልኝ ነበር አንዳንድ ቤተሰቦች ማለት ነው። እና እኔ ልጆቹ ጎበዝ ናቸው እንዲበረታቱ ፈልጋለሁ። በቻላችሁ ታቀብ ያው ሰብስክራይብ ያርጉ። መስራት የሚፈልግ ሰው እንደምታበረታቱ እርግጠኛ ነኝ። እናውቃለን። ያው ማበረታታት ልማዳችን ነውና ማለት ነው ቤተሰብ። እና ብዙ አላስጠብቃችሁ። ይሄ ቪዲዮ ቀጥታ በነገራችን ላይ ወንድ ልጅ ማለት ነው ይመልሳል፣ ብድሩን ይመልሳል። እኔ ደግሞ ዝም ብዬ መተኛ ልጅ አይደለሁም ማለት ያው ታቁኛላችሁ፣ አብዛኞቻችሁ ታቁኛላችሁ ማለት አልተኛም። ትንሽ ሰሞኑ ያለበት ሁኔታ ነው ትንሽ ነገሮችን እንድል ያደረገኝ ቪዲዮም እንድሰራላችሁ ያላደረገኝ ማለት በቃ ቪዲዮ መስራት ፈልጋለሁ፣ ግን ያለበት ሁኔታዎች ምናምን ነገር ትንሽ የተመቻቹ ስላልሆኑ ቪዲዮም እየለቀኩላችሁ አይደለም፣ ቪዲዮም እየሰራሁላችሁ አይደለም። ግን በተቻለኝ አቅም ቪዲዮ ወደ እናንተ ለማምጣት ሞክራ ምን አሰብኩኝ ዛሬ
ሰሞኑን እኛ ጋር መጣው እኛ ቤት አብይ ቤት መጣው ሩዋንዳ አድርገውታል አይደል? እና ቤተሰብ ሩዋንዳ አድርገውታል። እኔ ደግሞ ዛሬ ለምን ብድሬን አልመለስም ብዬ ያው ወንድነት ይዞኝ ቀጥታ እሄዳለሁ። ሰፈራቸው አለ የተባልኩበት ቦታ አለ። እዛ ነው የሚቀመጡት ምናምን ተባለ። ያ የሰፈር እኮ ውር የሚሉ ልጆች ናቸውና ያ ሰፈር ላይ እዛ እሺ አንዱን አስተኛዋለሁ። ያ ሶስቱን ባላገኝ አንዱን ካገኘሁት ይበቃኛል። ምክንያቱም ብድር በብድር ከዛ ወስጄ ምንድነው ማድረገው ለአብዬ ቪዲዮን አሳያታለሁ። አብዬ አይተሽ ሰሞኑን እዚህ መተው ሰፈር የረበሹት ምንም ነገር አላደረጉም። እና በዚህ አጋጣሚ ምንድነው በቃ ብዙ ምን እንትን አላብዛባችሁ። ሰብስክራይብ አድርጉ ቤተሰብ። በጣም ሰብስክራይብ ያስፈልጋቸዋል። ማለት መበረታታት መስራት የሚፈልጉ ልጆች ናቸው። እና አንዳንድ ነገር ያያችሁት ነገር አለ እነሱ ላይ ማለት ነው። ያ ነገር ደግሞ ትነግሩኛላችሁ። ልጆቹ ማስተማር ይጠበቅብኛል ማለት እነሱ ወደ ትምህርት ዓለም ማስገባት ይጠበቅብኛል። እና ወደ ቤቴ ከመጡ ወደኛ ቤት ከመጡ አይቀር ያው እኛ ቤት ማለት 50 ምናምን ቤተሰቦች እና አብዬ ቤት ማለት ነው። ከመጣችሁ አይቀር እኛም ጥሩ ስጦታ እንሰጣችኋለን። ጥሩ ስጦታ ሰጠን ነው ምን ሸኛችሁና በቃ ቤተሰብ ይሄን ቪዲዮ እስከ መጨረሻ ተመልከቱልን። እነሱ ብቻ አይደለም ፕራንክ ማድረግ የሚችሉት እኛም የአብዬ ልጆች ፕራንክ ማድረግ እንችላለን። ቤተሰብ ያው በስንት ግል ምናምን ነገር መተናል፣ ሰፈራቸው መተናል። ሰው ጠይቀር ምናምን ነገር ቤታቸው ያው እዚህም እንደምታዩት ይሄ የአንዱ ልጅ ቤት ነው ማለት አብረው ነው እንትን የሚሉት የሚኖሩት ተብያለሁ። እና እዚህ ናቸው እንዳያችሁት በቪዲዮ ቤቴ መተው ምናምን ነው አይደል ሩዋንዳ ያደረጉት። ስለዚህ እኔም ቤታቸው መጥቼ ለምንድነው ሩዋንዳ ማላረገው ብዬ ልጆችን ያሳዩኝ። ስለዚህ ቤተሰብ ግን እንዳይደብራችሁ ግን በሻላችሁት አቅም ይሄን ቪዲዮ ተከትላችሁ ካለው ማለት ከዛ ጀምሮ እስከዚህ ይሄን ቪዲዮ እያያችሁ የመጣችሁት ቤተሰቦች በመጣችሁ እግራችሁ ሰብስክራይብ አድርጉ። ምንም አይቀንስብንም፣ ሰብስክራይብ አድርጉ። የነሱ እንደሆነ አነግራቸውም። እሺ ትንሽ ሩዋንዳ አድርጋቸው እኛ ጋር እኔ ጋር መጣው በትንሽ ነው